ውድ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁልኝ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እናንተም ባላችሁበት ሰላማችሁ ይብዛላችሁ። ዛሬ ደግሞ እንዲህ እንደምታዩት የሚያምር ቆንጆ ቀላል የሆነ የሚጣፍጥ የቁርስ አሰራር ነው። እዚህ ጋር እንደምታዩት ምስሉ ላይ ዛሬ ለቁርስ ነው እንዳልኳችሁ ቀላል ነው። እዚህ ጋር እንቁላል ሰርቻለሁ። ፎሶሊያ ነው ይሄ የሰራሁት። ፎሶሊያ ወይ ደግሞ በእኛ ሀገር ፎሶሊያ፣ በአረቦች ደግሞ በዜላ የሚባል ነው። እንደዚህ ሻይ በወተት አፍልተናል፣ ከረክ ማለት ነው። እዚህ ጋር እንግዲህ እኔና ጓደኛዬን ሰርተን እየበላ ነው ማለት ነው። ምርጥ ነው፣ ቀላል ነው አሰራሩ። በጣም ለጤና ጠቃሚ የሆነ ነው። እንደምታውቁ የኔ ፎሶሊያ ብዙ አይነት ጥቅም አለው፣ ቫይታሚን አለው እና ይመከራል። ስለዚህ ሁላችሁም ሰርታችሁ ሞክሩት። አንዳንድ ጊዜ ሁሌም እንደምላችሁ ምግብ ቀየር አድርጎ ስንመገብ ጥሩ ነው ማለት ነው። እንግዲህ እዚህ ጋር አንድ አይነት ስልስ ሰርቼ ነው ቀንሼ እንቁላሉንም የሰራሁበት። ባዙ አንድ ጊዜ ፍርፍርም ስንሰራ እንቁላል ስንሰራ አንድ ጊዜ ስልሳችንን ሰርተን ከዛ ላይ ቀንሰን መስራት እንችላለን ማለት ነው። ሌላ ግብአት እንቁላል ምናምን እንደዚህ መስራት ስንፈልግ እሱን ለመስራት እንግዲህ ፎሶሊያን ለመስራት ወይ በዚህ ላይ ለመስራት የተጠቀምኩት እዚህ ጋር ቀይ ሽንኩርት፣ አንድ ራስ ቲማቲም እና 3 ፍሬ ነጭ ሽንኩርት ነው የተጠቀምኩት። እንደዚህ ሽንኩርቴን ድቅቅ አድርጌ ከትፌ ቲማቲሜን ድቅቅ አድርጌ ከትፌ እዚህ ጋር መጥበሻዬ ላይ ጥጄ ትንሽ ዘይት ሳላበዛ ብዙ ጠብሰዋለሁ። እንትን ማለት ነው ሽንኩርቴን አበስለዋለሁኝ። ለማንኛውም ጊዜ ማንንም ወይ ፍርፍር ወይ በቃል ማንኛውንም ስልስ እንደምንሰራው እንሰራለን። ከዛ ነጭ ሽንኩርቴን ቲማቲሜን ጨመርኩበትኝ። እንደዚህ እንደምታዩት የሚያምር ከለር ይዟል፣ ያምራል። እንግዲህ ከአይን ያስታውቃል ያጓጓል ይባል የለ። የተጠቀምኩት ቅመም ደግሞ እነዚህ ነው። ከዛ ጨው ነው ማለት ነው፣ ሌላ አይደለም። ፎሶሊያ ማለት ደግሞ ይሄ ነው ማለት ነው። ይሄንን ተጠቀምኩኝ። እንደዚህ ስልሴን በደንብ አድርጌ አበሰልኩት። ፎሶሊያዬን ሳልጨምር ቲማቲም እንደምታዩት በስል ብሎልኛል ማለት ነው። በጣም ደስ ይላል። ከዛ ፎሶሊያዬን እጨምርበታለሁ ማለት ነው። እንደዚህ ፎሶሊያዬን ጨመርኩበት፣ አብሬ አማስለዋለሁ በደንብ አድርጌ ማለት ነው። በማማሰያውን ተስትሉት ራሱ ፍርጥ ፍርጥ ብሎ በቃ ቆንጆ ይሆንላችኋል ማለት ነው። ይኸው እንደምታዩት የሚያምር ነው ማለት ነው። ይህን ይመስላል። በዚህ መልኩ እንግዲህ ቁርሳችን ዛሬ ምርጥ ቁርስ ነው። እኔና ጓደኛዬ የበላ ነው። እንደዚህ አያችሁ፣ ቅድም የነበረው ፎሶሊያ ሙትት ብሎ አምሮበት እንደዚህ ለመብላት አቅርበነዋል።